ባዮቴክኖሎጂ ዓለምን ለዘላለም ከሚቀይረው የወደፊቱ ቴክኖሎጂ አንዱ ነው። በሚቀጥሉት ጥቂት ዓመታት ቴክኖሎጂ እንደሚያስብ፣ ተሽከርካሪዎችን እንደሚያሽከረክር፣ በሽታን እንደሚፈውስ፣ አልፎ ተርፎም ገንዘብ እንደሚተካ ብነግራችሁስ? መጪው ጊዜ ከምታስቡት በላይ ቅርብ ነው። ቴክኖሎጂ ከመቼውም ጊዜ በበለጠ ፍጥነት እያደገም ነው። በዚህ ቪዲዮ ውስጥ እንዴት እንደምንኖር፣ እንደምንሰራና እንደምናስብ ሙሉ ለሙሉ የሚቀይሩ የወደፊት ቴክኖሎጂን እንመረምራለን። ከሁሉም በፊት ባዮቴክኖሎጂን አስቀድምን። ቪዲዮውን እስከ መጨረሻው ተመልከቱት። ለዚህ ቻናል አዲስ ከሆናችሁ ኢቴክ ናው ዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩት። ሰዎች ከመወለዳቸው በፊት በሽታን ፈውሰው ረጅም ዕድሜ ቢኖሩና ሕይወትን ራሱ ቢቀይሱስ? ይህ የሳይንስ ልቦለድ አይደለም፣ ዘመኑ የደረሰበት ቴክኖሎጂ የረቀቀበት ባዮቴክኖሎጂ እንጂ። ባዮቴክኖሎጂ በመጪው ዘመን ዓለምን ሊቀይር ይችላል ከሚባሉ ግንባር ቀደም ቴክኖሎጂዎች ውስጥ አንዱ ነው። የሰውን ሕይወት ለማሻሻል ባዮቴክኖሎጂን እና ቴክኖሎጂን በማጣመር የሚሰራ ሲሆን ከመድኃኒት ወደ ምግብ፣ ከጄኔቲክስ እስከ ሰው መሻሻል ባዮቴክኖሎጂ ዓለምን እጅግ በሚገርም ሁኔታ እየለወጠው ይገኛል። ባዮቴክኖሎጂ ምንድን ነው? ባዮቴክኖሎጂ ሕይወት ያላቸው ፍጥረታት፣ ህዋሳቶች እና ባዮሎጂካል ስርዓቶችን በመጠቀም የሰውን ሕይወት የሚያሻሽሉ ምርቶችን መፍጠር ነው። በቀላሉ አነጋገር የእውነተኛ ዓለም ችግሮችን ለመፍታት ባዮሎጂን መጠቀም ማለት ነው። ከዲኤንኤ ጂኖች፣ ሴሎች፣ ባክቴሪያና ኢንዛይሞች ጋር ይሰራል። ክትባቶች፣ ኢንሱሊን፣ ዘረመል፣ የተሻሻሉ ሰብሎች እና በላቦራቶሪ የተገነቡ የአካል ክፍሎች ሁሉም የባዮቴክኖሎጂ ውጤቶች ናቸው። ባዮቴክኖሎጂ በመድኃኒት ውስጥ ያለው እምርታ ምንድን ነው? የትኛውም አይነት መድኃኒት ባዮቴክኖሎጂ ትልቁን ተጽዕኖ የሚፈጥርበት አውድ ነው። የጂን ሕክምና ዲኤንኤን በመጠገን የጄኔቲክ በሽታዎችን ማስተካከል ይችላል። ለግል የተሰናዱ መድኃኒቶች ትክክለኛውን ሕክምና ለመስጠት የእርስዎን የጄኔቲክ መረጃ ይጠቀማል። ባዮቴክኖሎጂ ፈጣን የክትባት ልማትን በማዘጋጀት በሚሊዮኖች የሚቆጠሩ ሰዎችን ሕይወት በመታደግ ላይ ይገኛል። ባዮቴክኖሎጂ ስለ ፈውስ ብቻ ሳይሆን ማሻሻልም ጭምር ነው። ስማርት ተከላዎች፣ ሰው ሰራሽ አካላትና የአንጎል ኮምፒውተር መገናኛዎች እውን እየሆኑም ነው። የሰው አካል ቀስ በቀስ እየተሻሻለ ይሄዳል። ነገር ግን ይህ አንድ አስፈላጊ ጥያቄን ያስነሳል። ይህም ሰዎች ራሳቸውን እንደገና ማቀድ አለባቸውን የሚለው ነው። ይህን ጥያቄ ለሳይንሱ ትተነዋል። ባዮቴክኖሎጂ ሕይወት ያላቸው ፍጥረታትንና ባዮሎጂካል ቴክኒኮችን በመጠቀም የሰብል ምርትን ጥራትንና ዘላቂነትን ለማሻሻል ትልቅ ሚናን ይጫወታል። ባዮቴክኖሎጂ ምግብን እንዴት እንደምናመርትና የምናመርትበትን መንገድ እየለወጠውም ይገኛል። በጄኔቲክ የተሻሻሉ ሰብሎች በሽታንና የአየር ንብረትን ለውጥን ይቋቋማሉ። በቤተ ሙከራ የሚበቅል ስጋ የእንስሳትን ስቃይ ሊቀንስም ይችላል እና አካባቢንም ይጠብቃል። ባዮቴክኖሎጂ የዓለምን ረሃብ ለመፍታት እጅግ ከፍተኛ ጠቀሜታም አለው። የባዮቴክ የወደፊት ምልከታና ተስፋዎች። ወደፊት ባዮቴክኖሎጂ ካንሰርን የመፈወስ፣ የሰውን ዕድሜ የማራዘምና ሊጠፉ የተቃረቡ ዝርያዎችን የማዳን ስራዎችን ይሰራል ተብሎም ይጠበቃል። ነገር ግን የዛኔ አንድ ትልቅ ኃላፊነት ይመጣል። ባዮቴክኖሎጂ የምንጠቀምበት መንገድ የሰውን ልጅ የወደፊት ዕጣ ፈንታን ይወስናል። ስለዚህም ለእያንዳንዷ ክስተት ሁለቴ ማሰብን ይጠይቃል። ቪዲዮን እንደወደዳችሁት ተስፋ አድርጋለሁ። እስከ መጨረሻው ስለተመለከታችሁትም ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ይህን ኢቴክ ናው የተሰኘ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህ ቪዲዮ ለሌሎች እንዲደርስ ላይክ አድርጉት። ውድ የቻናላችን ቤተሰቦች ለዛሬ ይህን ካል በሌላ ቪዲዮ እስከምንገናኝ ቸር ያቆየን።